ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠው። እነዚህ ሁለት ታላላቅ ሰዎች ማነጻጸሩ ልክ አይመስለኝም። አንድ ከተነሱበት ዘመን አንፃር እነሱን ማነጻጸር ልክ ነው ብዬ አላስብም። አህመድ ኢብራሂም ኢብን ኤልጋሃዚ ወይም ደግሞ በተለምዶ ግራኝ አህመድ የሚባሉት ሰው የተነሱት 16ኛው ክፍለ ዘመን ላይ ነው። ሚኒሊክን ስናነሳ ደግሞ 20ኛው ክፍለ ዘመን ላይ ነው። ሁለቱንም ሰዎች ማናቸው ማንን የመሩት የሚለውን ነገር ደግሞ ስናይ በተለምዶ ግራኝ አህመድ የሚባሉት ሰው የአዳል ሱልጣኔት መሪ ነበሩ። እሳቸው በተነሱበት አካባቢ የሚኖሩትን ሰዎች አፋሮችን፣ ሶማሌዎችን፣ ሐረሪዎችን አንድ በማድረግ የክርስቲያን ሃይላንድ ኪንግደም ንጉስ የነበረውን ልብነ ድንግልን ወይና ደጋ ላይ በማሸነፍ እስከ አክሱም ድረስ ግዛታቸውን ኤክስፓንድ ያደረጉ ቪዥነሪ ወጣት ታላቅ ሰው ነበሩ ግራኝ አህመድ። ሚኒሊክን ስንመለከት ደግሞ አሁን ያለውን የኢትዮጵያን ግዛት አስምረው ለዚህ ትውልድ ያስረከቡ ታላቅ ንጉስ ናቸው። እንደውም አሁን ስለሳቸው ማውራት ራሱ የሆነ የሚያሸማቀቅ ጉዳይ እየሆነ ነው የመጣው። ሚኒሊክ ማለት በኢትዮጵያ ታሪክ ውስጥ እንደሚገባቸው ያልተነገረላቸው በጣም ታላቅ ንጉስ ናቸው። ይህንን ስል በተለምዶ ግራኝ አህመድ የሚባሉት ኢብን ኢብራሂም ኤልጋሃዚ የሳቸው ታሪክ መነጻጸርም ካለበት በጊዜው ከነበሩት ከነ ልብነ ድንግል ከነ ገላውዲዮስ ከሳቸው በፊትም ከነበሩት ከነ ዘርዓ ያዕቆብ ከነ አምደ ጽዮን ጋር ነው። እንደውም በታሪክ ካነሳን አሁን ባለችው የኢትዮጵያ ቴሪቶሪ ውስጥ ትልቅ ግዛት አስፋፊ በመባል የሚታወቁት የሜዲቫል ኢትዮጵያን ሂስትሪ ሊደር አምደ ጽዮን ናቸው። አምደ ጽዮን እስከ ዜላ ፖርት ድረስ በደቡብ ስትመጣ እስከ ሀዲያ ድረስ እንዲሁም ደግሞ ደቡብ አካባቢ የነበሩትን ሙስሊም ሱልጣኔቶች እነ ፈጣ ጋር እነ ባሊ እነ ደዋሩ ወደ ምዕራብ ስትሄድ እነ ቢዛሞ እነ ዳሞት እነዚህን እነ ኢናሪያ እነዚህን ሁሉ ይዘው ማስተዳደር የቻሉ ንጉስ ነበሩ ንጉስ አምደ ጽዮን። ስለዚህ የአህመድ ኢብን ኢብራሂም ኤልጋሃዚ ታሪክ መነጻጸር ካለበት በኢትዮጵያ ታሪክ ውስጥ በሜዲቫል ኤጅ ላይ ከነገሱ ነገስታት ጋር ነው መነጻጸር ያለበት። ንጉስ ሚኒሊክ 20ኛው ክፍለ ዘመን ላይ የነገሱ ሰው ናቸው። አህመድ ግራኝ ደግሞ 16ኛው ክፍለ ዘመን ላይ የነበሩ የአዳል ሱልጣኔት መሪ ነበሩ። የሚመሩት ህዝብም አንፃር ስናይ በሚኒሊክ ዘመን እሳቸውን ሊቀናቀን ወይም ደግሞ ለሳቸው ራይቫል ሆኖ ኢትዮጵያ ውስጥ ስቴት መስርቶ እየተንቀሳቀሰ ያለ ሌላ ኃይል የለም። ስለዚህ እሳቸው የኢትዮጵያ ንጉስ ቢባሉ ምንም የሚያስደንቅም የሚያስገርምም ነገር የለም። የአዳል ሱልጣኔት ሊደር የነበሩትን ኢብን ኢብራሂምን ብናነሳ በሳቸው ዘመን ትልቅ አንድ ኪንግደም አለ፣ ክርስቲያን ሃይላንድ ኪንግደም የሚባል ማለት ነው። ስለዚህ የእሳቸው ታሪክ አብዛኛውን ጊዜ የሚነሳው ከክርስቲያን ሃይላንድ ኪንግደም ነገስታት ጋር ረጅም ጊዜ ጦርነት ሲያደርጉ እንደነበረ ነው። ስለዚህ የእሳቸው ታሪክ መወዳደርም መነጻጸርም ካለበት በዛ ሰዓት ከተነሱ የክርስቲያን ሃይላንድ ኪንግደም ሊደሮች እንጂ ንጉስ ሚኒሊክ ጋር አምጥታችሁ ማነጻጸራችሁ ልክ ናችሁ ብዬ አላስብም። ሌላኛው ለምንድነው ግራኝ ተብሎ የተሰየሙት የሚባለውን ነገር ስናነሳ በአፈ ታሪክም በነባብም እንዳየነው ከሆነ ሲዋጉ የሚጠቀሙት ግራ እጃቸውን ስለነበረ ነው። ለምሳሌ እኔ ግራ እጄን የምጠቀም ሆኜ ግራኝ ሳሚ ብትለኝ ምንም የሚገርመኝም የሚደንቀኝም ነገር የለም። የሚጠቀሙት ግራ እጃቸውን ስለነበረ አህመድ ግራ እጁ ወይም ደግሞ ግራኝ አህመድ ተብሎ ይጠሩ ነበር። ስለዚህ እሳቸው ግራ እጃቸውን ስለሚጠቀሙ እሳቸውን ይገልጻል ተብሎ የተሰየመ ስያሜ እንጂ የማሸማቀቂያ ስያሜ አይደለም። ግን አሁን እዚህ ሚዲያም ላይ ሆነ በፌስቡክም በተለያዩ ፕላትፎርሞች ላይ እያየሁት እንደሆነ ከሆነ የሙስሊም ስኮላሮች አካሄዳችሁ ትንሽ ወጣ እያለብኝ መጥቷል። ምክንያቱም ምንድነው በማህበረሰብ መካከል መከፋፈልን የሚያውጁ አብሮና ተቻችሎ በለቅሶም በሰርግም አብሮ የኖረውን ህዝብ የሚለዩ ንግግሮች፣ ጽሁፎች ይዛችሁ እየወጣችሁ ስለሆነ ይህ ለማህበረሰባዊ አንድነት የሚጠቅም አይመስለኝም። የምናደርገውንም የምንናገረውንም ነገር ትንሽ ያዝ ብናደርገውና ለማህበረሰባዊ አንድነት፣ ለማህበረሰባዊ መቻቻል፣ ለማህበረሰባዊ መከባበር ቅድሚያ ብንሰጥ እላለሁ።